በታላቁ በአባታችን በአብርሃም ቤት የተገኘ በድንኳን ነው ክርስቲያኖች። ስለዚህ እነዚህ ሰዎች መስራት ጀመሩ። አንደኛው ምክንያት ከሚመጣ መቅሰፍት ከጥፋት ውሃ እንድናለን ብለው ነው የጀመሩት። ሁለተኛ ይህን ሰርተው ከጨረሱ በኋላ ምን አደረጉ መሰላችሁ? ምን አሰቡ? መቼስ ምኞት ኃጢአትን ጸነሰች፣ ኃጢአት ደግሞ ሞትን ወለደች ይላል ሐዋርያው ሲናገር። እንደገና ምን አሰቡ መሰላችሁ? ሁለተኛው ምክንያት ደግሞ ያንን ግንብ የሰሩበት ከዚህ ሁሉ ነገር ከላይ ሆኖ ንፍር ውሃ እየለቀቀ ዓለምን የሚያጠፋውን ኃይል እግዚአብሔርን ለምንድን ነው በጥሩ ወቅት የማንገለው አሉ። ፎቃቸውን ጨርሰው ፎቃቸው ሰማይ ጠቀስ ነዋ። ራሱ ወደ ሰማይ የሚደርስ ታላቅ ግንብ ስለሰሩ በዚያ ግንብ ተመኩ፣ ጉልበታቸውን በዚያ አሳዩ። ከዚህ በኋላ እናንተ ይህችን አእምሯችን ከሰይጣን ከደበቃት የማይሰራ ስራ የለም። ታቦቱን እንደፍራለን፣ ቤተክርስቲያንን እንደፍራለን። ሰው ለመግደል ቀላል ነው። ዛሬ የታቸዋል አይደል? እግዚአብሔር መንፈስ ቅዱስ የተለያቸው ሰዎች ቤተክርስቲያንን ካልተሳደቡ ገቢ የሌላቸው ሰዎች እንዳሉ ታውቃላችሁ። የቃል ኪዳኑን ታቦት ካልተሳደቡ ካላዋረዱ አዳማጭ እንደሌላቸው ታውቃላችሁ። እኛ ክርስቲያኖች በእምነት ስንነካ ጆሮአችንን ስለምንሰጣቸው ያውቃሉ። ስለዚህ መተዳደር ያደረጉት የቃል ኪዳኑን ታቦት እየሰደቡ ቤተክርስቲያንን እየሰደቡ ብለውም ፈቃዳቸውን እየሰደቡ እግዚአብሔር ሲለየን እንደዚህ ነው። ባዶ አይምሮ፣ ባዶ ጭንቅላት፣ ባዶ አካል። መንፈስ ቅዱስ የተለየው አካል ደግሞ ይናገራል፣ ይሳደባል፣ የስድብ ምት ያመርታል። ሰው ለመግደል ለሱ ምንም ማለት አይደለም። እግዚአብሔር ልጆች እግዚአብሔር መንፈስ ቅዱስ ስለተለያችሁ ምን አሉ? በሉ ጦራችንን እየወረወርን አሁን ከላይ ነው በንፍር ውሃ ዘመዶቻችንን ያጠፉትን አብ ወልድ መንፈስ ቅዱስ እግዚአብሔርን መውጋት አለብን አሉ። ሰው ደፋር ነው እናንተ። ፈጣሪውን እኮ ከፈጣሪው ደረቆ ጦርነት ለመቅጠል ይፋሰባል። ሰው ፈጣሪውን ለመውጋት በጦር ወቅቶ ለማውረድ እነሱ ነፍሰው ለመኖር ሶስት ድረስ ነው እግዚአብሔር መንፈስ ቅዱስ ሲለየ። ለዚህ ነው ክርስቲያኖች ሁላችሁም ወደ ቤተ ክርስቲያን ነው። በአባቶቻችን በካህናት መስቀል ተባረኩ። ቤተ ክርስቲያንን ተሳለሟት፣ ግን የላችሁም። የእግዚአብሔር ልጅ ስለሆነች፣ የእግዚአብሔር አካል ስለሆነች፣ እግዚአብሔር የገነባት ስለሆነች፣ እግዚአብሔር ያከበራት ስለሆነች መንፈስ ቅዱስ እንዲቀርበን መንፈስ ቅዱስ ሲለየን እኮ የምናስበው 24 ሰዓት ሙሉ ተንኮል። እከሌ ቤት ወጣ፣ ቤት ገባ፣ ለምን ባለጸጋ ሆነ፣ ለምን ባለስልጣን ሆነ? እንዲህ እኮ ነው የምናስበው። መንፈስ ቅዱስ ሲለየን እንዴት መልኳ ያምራል እኮ ነው የሚያስ በዚህ ቅናት ሁሉ ያሳደራል እኮ ሰይጣን። ወደ እግዚአብሔር ቤት ስንመጣ አትርሳን ስንለው ወላዲተ አምላክን ስንማጸናት እግዚአብሔር መንፈስ ቅዱስ በእኛ ያድራል፣ እንራራለን ለሰዎቹ። ያለዚያ ግን ሰው ጨካኝ ነው። አይተናል እኮ ሰዎቹ ሲያርዷቸው የእናቶቻችን ማይጸን ሲቀደድ አላያችሁ? እና እነዚህ ሰዎች ጤነኞች ናችሁ ብላችሁ ታስባላችሁ? አይደሉም። እግዚአብሔር መንፈስ ቅዱስ ስለተለያቸው እና ሁለተኛው ምክንያታቸው ምንድነው? እዚያ ፎቁ ላይ ሆነው ምንድነው በላይ ያለውን አብን ለመውጋት ጦራቸውን ይልካሉ። ሰይጣን ደግሞ ለወዳጁ ቅርብ አይደለ? የወረወሩትን ጦር ምን ብሎ ደምቀውት ይልክላቸዋል። አሁን አብን ወቅተነዋል አሉ። ተመልከቱ። ሰነድ አይምሮ በማጣት በመቃዠት እግዚአብሔር እኮ የማይዳሰስ የማይገኝ ልዑል ረቂቅ ምጡቅ የሆነ የአባቶቻችን አምላክ እግዚአብሔርን ለመውጋት ሰዎች ውስጥ ድረስ ተደፋፍረዋልና ሁለተኛው ምክንያታቸው ይህ ነው። ከዚህ በኋላ ሥላሴ ምን አሉ? ንዑ ንረድ ወንካው ነገሮሙ ለከለዳውያን። ኑ እንውረድ። አብ ወልድ መንፈስ ቅዱስ እንግዲህ ኑ እንውረድ። አንዱ የአንዱን ቋንቋ እንዳይሰማው ቋንቋቸውን እንደባልቀዋል። ወረዱ ሲባል በአካል አይደለም በስራ ነው። እግዚአብሔር ይላል የሰው ልጆች የሰሩትን ከተማና ግንብ ለማየት ወረደ። እናንተ እንዲያው አለቆቻችን የቤት ስራ ሰጥተውን ያን የቤት ስራ ሳንሰራ ብንቆይ ምንድን ነው? ሽልማት ነው? ቅጣት ነው የሚጠብቀን? አስባችሁታል? አለቆቻችን የሰጡንን የቤት ስራ ካልሰራን ቅጣት ነው የሚጠብቀን። እግዚአብሔር ደግሞ አስቡት፣ የሁላችን ንጉሥ ፈታሒ በጽድቅ ኮናኒ በርትዕ የሆነው የአባቶቻችን አምላክ እግዚአብሔር የሰሩትን ግንብ ለማየት ወረደ። ደስ የሚያሰኝ አልነበረ። ምንም እግዚአብሔርን ደስ የማያሰኝ ለሰውም የማይረባ ስራ ነበርና ወረደ። አብ ወልድ መንፈስ ቅዱስ ወረደ፣ በስራ ወረደ። አየ፣ ተመለከተ፣ ቋንቋቸው እንደበላለቀ ስራ ይሰሩ ነበርና ጭቃ ቀብለ ሲለው ድንጋይ ያቀብለዋል፣ ድንጋይ ያቀብለ ሲለው ጭቃ ያቀብለዋል፣ ውሃ አቀብለ ሲለው እንጨት ያቀብለዋል፣ እንጨት አቀብለ ሲለው ውሃ ያቀብለዋል። ኦሪት ዘፍጥረት ምዕራፍ 11 ቁጥር 1 ላይ ስትመለከቱ የሰው ሁሉ ቋንቋ ንግግር አንድ ነበር።
ነበረ። ተመልከቱ፣ ቋንቋችን አንድ ነበረ፣ ንግግራችን አንድ ነበረ። ከኃጢአትና ከበደል የተነሳ እግዚአብሔርን ከመበደላቸው የተነሳ የአባቶቻችን አምላክ እግዚአብሔር ወረደ፣ ቋንቋቸውን ደበላለቀባቸው። እንዴት ይግባቡ? ባለመግባባት ስንቱ ትዳር ፈርሰዋል። እግዚአብሔር ልጆች፣ ሽማግሌዎቹ ስንት ጊዜ ለሽምግልና ተቀምጣቸው ጉዳያችሁ ሳይፈታ ይቀር አለመግባባት ተፈጥሮ። በተለይ ባልና ሚስት እባካችሁ እናስተውል፣ የእግዚአብሔር ልጆች እናስተውል። ባለመግባባት ለምንድን ነው? አንድ ቋንቋ እየተናገር አልግባባ ብለን ትዳራችን እየፈታን ለምንድን ነው? እባካችሁ ለሰይጣን በር አንክፈትለት፣ እግዚአብሔርን እናዳምጠው። በሽበት ያከበራቸው ሽማግሌዎችን እንስማቸው፣ እናዳምጣቸው። አለመግባባት አደጋ ነው። አለመግባባት ሀገር ያፈርሳል። እግዚአብሔር ልጆች፣ አለመግባባት ራስንም ያፈርሳል፣ ራስን ያፈርሳል። አለመግባባት እንዲህ በመሆን ሳይግባቡ ቀሩ። ወዲያውኑ ቋንቋቸውን በተኑ። ያ ቋንቋ አንድ ቋንቋ ለ72 ተከፈለ። ሁሉም እያንዳንዳቸው ይህ ቋንቋ አንድ ቋንቋ ነበራቸው። ያ አንዱ ቋንቋ ለ72 ተከፈለ። የካም ዘሮች 32 ቋንቋ ተናጋሪዎች ሆኑ። ዛሬ በአፍሪካ የካም ዘር ብዙ ቋንቋ ያለው አባቶቻችን መተርጉማ ሊቃውንት ሲያስቀምጡት የአንዱን ቋንቋ ወደ 72 ቋንቋ የተከፈለ ብለው ሲያስቀምጡት የካም ነገዶች የካም ዘሮች 72 ቋንቋ መናገር ጀመሩ። ተበታትነው ተለያዩ። የያፌት ወገኖች ደግሞ 25 ቋንቋ፣ የሴም ወገኖች 15 ቋንቋ። ደምሩ 32 ሲደመር 25 ሲደመር 15 ይሆናል 72 አይሆንም? 32 ሲደመር 25 ሲደመር 15። የካም ዘሮች 32 ቋንቋ ተናገሩ። የያፌት ዘሮች 25፣ የሴም ዘሮች 15 ቋንቋ መናገር ጀምሩ። ይህ ቋንቋ እንግዲህ አንዱ ቋንቋ ለ72 ተከፋፈለ። አለመግባባት ተጀመረ፣ ተበተኑ። እግዚአብሔር ቋንቋቸውን ደበላለቀባቸው፣ ሰዎችንም በተናቸው። ያንን ወደ ራሱ ወደ ሰማይ የሚደርስ ታላቅ ግንብ ነፋስ አመጣና በተነው። አይድካም ክርስቲያኖች፣ ደክማችሁ በከንቱ ከመቅረት እግዚአብሔር ይጠብቃችሁ። እንዲህ ይላል የአባቶቻችን አምላክ እግዚአብሔር በኦሪት ዘሌዋውያን ምዕራፍ 26 ቁጥር 20 ላይ ጉልበታችሁ በከንቱ ያልቃል ይላል። የስንቶቻችን ጉልበት በከንቱ አለቀ በማናገኘው ነገር። ግማሾቻችን በተንኮል፣ ግማሾቻችን በቅናት፣ ግማሾቻችን በስካር፣ ግማሾቻችን በዝሙት ጉልበታችን በስንቱ አለቀ። ጉልበታችሁ በከንቱ ያልቃል ይላል አባቶቻችን አምላክ እግዚአብሔር። እነዚህ ሰዎች ይዋቸው ራሱ ወደ ሰማይ የሚደርስ ሰማይ ጠቀስ ፎቅ ሰርተው ነበረ። ጉልበታቸው፣ ጊዜያቸው፣ ገንዘባቸው፣ እውቀታቸው የፈሰሰበት ታላቅ ግንብ ነበረ። ጉልበታቸው በከንቱ ቀረ። እግዚአብሔር እንደተናገረው ጉልበታችሁ በከንቱ ያልቃል። ስለዚህ ጉልበታችን በከንቱ እንዳያልቅ ነጋዴዎች ካላችሁ፣ ሰራተኞች ካላችሁ፣ ሰርታችሁ ጠብ የማይደላችሁ ኑ ወደ እግዚአብሔር ንገሩት፣ አልቀሳችሁ ንገሩት። ስራችሁን ይባርካል። እውነት እላችኋለሁ ስራችሁን ይባርክላቸው። በከንቱ ዛሬ እኮ በላቡ የሚወጣው የሚወርደው የሚደክሙ ብዙ ወገኖቻችን አሉ። ስራ ያልተባረከም ብለው የሚያለቅሱ አሉ። ወደ እግዚአብሔር ኑ። ከሰው ጋር አትጋጩ። ሌባ ሊወስደው ይችላል። በተለያየ መልኩ ገንዘብ በዘመድ ማዝማር ሊበዘበር ይችላል። ና ወደ እግዚአብሔር ቤት ለሱ ስጠው ገንዘብን፣ ጉልበትህን፣ እውቀትህን። እግዚአብሔር ይባርካል። እኒህ ሰዎች ተመልከቱ፣ ገንዘባቸው፣ ጉልበታቸው ይህን ሲሰሩ ስንት ዓመት መሰላችሁ የሰሩ? 43 ዓመት። ይህን ሰማይ ጠቀስ ፎቅ ለመስራት 43 ዓመት ፈጅቶባቸው 43 ዓመት ነው የደከሙበት። ያንን ፎቃቸውን የአባቶቻችን አምላክ እግዚአብሔር የኃጢአት ግንብ ስለነበረ ምን አደረገ? ነፋስ አመጣና በነፋስ አመድ ዶቄት አደረገበት። እግዚአብሔር ከዚህ ይጠብቃል። እና የዛሬው በዓል እንግዲህ ሰዎችን እንዲህ አድርጎ የቀጣበት ያስተማረበት፣ አምላክነቱን የገለጠበት፣ አንድነቱን ሶስትነቱን ያሳየበት፣ ሰዎችን የበተነበት ቀን ነው። ከዚያ በኋላ ያች ሀገር ምን ተባለች? ባቢሎን ተባለች። ባቢሎን ማለት ብትንትን የወጣች ሀገር ማለት ነው። የተበታተነች ማለት ነው። የተበደበላለቀ ማለት ነው። ባቢሎን ማለት ዛሬ ስሙ ታውቃላችሁ አይደል? ባቢሎን ይባላል ሀገሩ። ምን ማለት ነው? የተደበላለቀ ቋንቋ የታየበት የተሰማበት ሀገር ማለት ነው። ያ ግንቡ ደግሞ የፈረሰበት ማለት ነው። ስለዚህ ዛሬ ይህንን በዓል ስናስብ ኃጢአተኞችን የቀጣበት፣ እንዲያው ሰዎቹ በሀብታቸው በፎቃቸው ይመኩ ነበርና ባዶ ያደረገበት፣ የሰዎችን አቅም ያሳወቀበት ዕለት ነው። ይህ አብ ወልድ መንፈስ ቅዱስ አንድ አምላክ እግዚአብሔር። የተከበራችሁና የተወደዳችሁ እግዚአብሔር ቤተሰቦች እንግዲህ ስለ ግንቡ አይደለም እኛ ትረካችን፣ ይህ ያለፈ ታሪክ የተፈጸመ ጉዳይ ነው። ያ በእኛ ላይ
የተሰራ የኃጢአት ግንብ ነበረ። ዲያብሎስ የገነባው የኃጢአት ግንብ ነበረ። በእያንዳንዳችን የጨለማ ግንብ ገንብቶ የኃጢአት የበደል ግንብ ገንብቶ ሰውና እግዚአብሔር፣ ሰውና መላእክትን፣ ነፍስና ስጋን፣ ሕዝብና አሕዛብን ለያይቶ ትልቅ ግንብ ሰርቶ ነበርና የአባቶቻችን አምላክ እግዚአብሔር ዲያብሎስ የሰራውን ወይም ሰዎቹ የዲያብሎስን ቃል ተቀብለው በእያንዳንዳቸው ላይ የገነቡትን የመርገም የኃጢአት የበደል ግንብ አየ። የአባቶቻችን አምላክ እግዚአብሔር ተመለከተ። 5500 ዘመን የተገነባ ተመልከቱ። እነዚህ ሰዎች 43 ዓመት ነው የገነቡት። በእኔና በእናንተ ላይ ደግሞ የተገነባው የኃጢአት ግንብ 5500 ዘመን ዲያብሎስ የገነባው ግንብ ማንም ሊያፈርሰው የማይችል ታላቅ ምሽግ ነበር። ሰዎቹ በጨለማ ተይዘው በኃጢአት ገመድ ታስረው በአጋንንት ተረግጠው በመንጸፈ ደይን ወድቀው በስቃይ ውስጥ እንደነበሩ ያ ግንብ ተጭኗቸው የሚያፈርስላቸው አጥተው ነቢያት ቢጮሁ ያንን ግንብ ማፍረስ አልቻሉም ነበር። ነቢያት ብዙ ጮሁ፣ ብዙ አለቀሱ። ያን የኃጢአት ግንብ ማፍረስ አልቻሉም። የአባቶቻችን አምላክ እግዚአብሔር አየ፣ ያንን የኃጢአት ግንብ ተመለከተ። ከሰማይ ሰማያት ወረደ፣ ከድንግል ማርያም ተወለደ፣ በግርግም ተኛ፣ ስለኛ በጨርቅ ተጠቀለለ፣ እንስሳት እስትንፋሳቸውን ገበሩለት፣ ስለኛ ተበረደ። ለምን? ያንን የኃጢአት ግንብ ለማፍረስ። ያን 5500 ዘመን በእኔና በእናንተ ላይ ተገንብቶ የነበረውን የኃጢአት ግድግዳ ለማፍረስ የአባቶቻችን አምላክ እግዚአብሔር አየ፣ ተመለከተ፣ ከሰማይ ሰማያት ወረደ፣ ከድንግል ማርያም ተወለደ። ዮርዳኖስ ላይ የተጣለ የተገነባ የኃጢአት ግንብ ነበር። ያንን በጥምቀቱ አፈረሰ። ክብርና ምስጋና ለአምላካችን እግዚአብሔር። ያ የመርገም ኃጢአት፣ የመርገም ግድግዳ፣ የመርገም ግንብ ዲያብሎስ ከነሰራዊቱ የገነባው የሰራው ታላቅ ግንብ ነበረ። ያንን ደግሞ በዕለተ ዓርብ ስለኔና ስለእናንተ ከሰማይ ሰማያት ወርዶ ከድንግል ማርያም ስጋን ተዋህዶ በዕለተ ዓርብ በመመልዕልተ መስቀል ላይ ተሰቅሎ ስጋውን ቆርሶ ደሙን አፍስሶ ለ5500 ዘመን የተገነባውን ያንን የኃጢአት ግንብ አፈረሰ። የተለያዩ ሰውና እግዚአብሔርን፣ ሰውና መላእክትን፣ ሕዝብና አሕዛብን፣ ነፍስና ስጋን አንድ አደረገ የአባቶቻችን አምላክ እግዚአብሔር። ዲያብሎስ በትኖን ነበረ፣ ሰበሰበን። የአባቶቻችን አምላክ እግዚአብሔር አብ፣ ወልድ፣ መንፈስ ቅዱስ አንድ አምላክ በስሙ ሶስት፣ በግብሩ ሶስት፣ በአካሉ ሶስት፣ በባህሪው፣ በአገዛዙ፣ በስልጣኑ፣ በፈቃዱ አንድ የሚሆን የአባቶቻችን አምላክ እግዚአብሔር ያንን የኃጢአት ግንብ አፍርሶ ተበትነን ነበርና ሰበሰበን፣ ተለያይተን ነበርና አንድ አደረገን። ከአሁን በኋላ ነፃ ወጣችኋል አለ። ከሲኦል አውጥቶ ወደ ገነት፣ ከጨለማ አውጥቶ ወደ ብርሃን፣ ከሞት አውጥቶ ወደ ሕይወት አሸጋገረን። ስለዚህ ክርስቲያኖች ዳግም ይህንን ኃጢአት እንዳንገነባ የኔና የእናንተ ሰውነት ተቀድሷል። የኃጢአት ግንብ ፈርሶለታል። በማየ ዮርዳኖስ ተቀድሷል አካላችን። ይህ ቤት የእግዚአብሔር ቤት ነው። ዳግመኛ ኃጢአት ሰርተን የኃጢአት ግንብ እንዳንገነባ ሁላችንም በጥንቃቄ ልንመላለስ ልንኖር ይገባል። ዋናው ትልቁ ነገር እሱ ነው። መድኃኔዓለም ክርስቶስ አብ፣ ወልድ፣ መንፈስ ቅዱስ በብሉይ ኪዳን ወርደው ያንን የኃጢአት ግንብ እንዳፈረሱት ሁሉ በአዲስ ኪዳን ደግሞ አብም ወልድም መንፈስ ቅዱስ ወልድ በተለየ አካሉ ሰው ሆኖ በእኔና በእናንተ ላይ ተገንብቶ የነበረውን የኃጢአት የበደል ግድግዳ አፍርሶ ሁላችንንም ቀድሶ ከጨለማ ወደ ብርሃን አውጥቶ ከሲኦል ወደ ገነት አሸጋግሮ ብርሃኑን አልብሶ ብርሃኑን አጎናጽፎ አክብሮናል። ዳግም ኃጢአት እንዳንሰራ ብንሰራም እንኳ ንስሐ ገብተን ሁላችንም ከኃጢአት ተቀድሰን ተለይተን በንስሐ ሕይወት እየተመላለስ ቅዱስ ሥጋውና ክቡር ደሙ ተቀበለን እንድንኖር የአባቶቻችን አምላክ እግዚአብሔር ሁላችንንም ይርዳን። ኑ እንውረድ። አንዱ ያንን ቋንቋ እንዳይሰማው ቋንቋቸውን ደባልቀው ባለው መሰረት ቋንቋው ተደባልቋል። ስለዚህ እኔና እናንተ በዚህች ምድር ላይ ስንኖር እንግባባ። ምናልባት አንድ ቋንቋ እያወራን እኮ ያልተግባባን ሰዎች አለን፣ የማንግባባ ሰዎች። ስለዚህ እናስተውል። አንድ ጉባኤ ነው። ከዚህ አንድነት የሚወጣ ሰው ሁሉ ከገነት ከመንግሥተ ሰማያት እንደሚወጣ ጥርጥር የለም። እግዚአብሔር ወደዚህ ምድር መጥቶ የኃጢአትን ግድግዳ አፍርሶ አንድ አድርጎናል። ያን አንድነት የሚጠላ ሰው እንዳይኖር፣ በአንድነት መኖር መልካም ስለሆነ ሁላችንም እንግዲህ አንድ አድርጎናልና ከመለያየት ከመጠፋፋት ድነን
ሁላችንም እንደ ቃሉ ኑረን የአባቶቻችን አምላክ እግዚአብሔር በነገረን በቃሉ መሰረት ተመላልሰን እንድንኖር የአባቶቻችን አምላክ እግዚአብሔር ሁላችንን ይርዳን። የመከረን ያስተማረን አምላካችን እግዚአብሔር ስሙ ዛሬም ዘወትርም ለዘላለሙ የተመሰገነ ይሁንልን። ስብሐት ለእግዚአብሔር። ይቆየን። ክቡር መጋቤ ሐዲስ ምስጢሩ ታየ ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን፣ የአገልግሎት ዘመናቸውን ያርዝምልን። እስቲ ልዑላችሁ አመስግኑ ምእመናን።